ጦርነቱ ከተጀመረ በዘጠነኛ ቀኑ አሜሪካ ተቀላቅለው አሜሪካ ፈንጂጣ አውሮፕላኖች ግዙፍ ፈንጂዎችን ጭነው በተለያዩ የኢራን የኒውክሌር መሰረተ ልማቶች ላይ ጥለዋል፣ ጥቃትን ፈጽመዋል። የኢራንን የኒውክሌር ጣቢያዎችን ማውደማቸው ተዘግቧል። ይህንን ተከትሎም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተሳካ ጥቃት አድርገናል፣ ጦርነት ውስጥም ገብተናል የሚል መግለጫ ሰጥተዋል። በሌላ በኩል ደግሞ እንዲሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦርነቱን ተቀላቀይን የሚል ጥሪያቸው በአሜሪካ መሰማቱን ተከትሎ ፕሬዝዳንት ትራምፕ ስላደረጉትም እርምጃ እናመሰግናለን የሚል መግለጫ ኔታንያሁ አሁን ንጋቱን ሰጥተዋል። ኢራን በጉዳዩ ላይ እስካሁን ምንም አላሳወቀችም። በጉዳዩ ዙሪያ የተለያዩ የአሜሪካ ሕግ አውጪዎች አስቸኳይ መግለጫዎችን በማውጣት ላይ ይገኛሉ። ከዚህ በኋላ የሚከሰተው ነገር እጅግ አደገኛና የከፋ ነው ሲሉ የተባበሩት መንግስታት ድርጅት ዋና መሪ የሆኑት አንቶኒዮ ጉቴሬስ መግለጫ አውጥተዋል። ከፍተኛ ስጋትና ፍራቻ ውስጥ ነኝ ሲሉ ማለት ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመግለጫቸው የአሜሪካ ጥቃት እንዳይቀጥል ኢራን ከፈለገች በፍጥነት ትደራደር ብለዋል። ኢራን ከዚህ ቀደም በተደጋጋሚ እንደተናገረችው ጥቃት በአሜሪካ ከተፈጸመብኝ የአሜሪካ ጦር ሰፈሮችን አወድማለሁ ስትል እንደነበር አይዘነጋም። ይህንን ተከትሎ ኢራን በአሜሪካ የጦር ሰፈሮች ላይ ጥቃት ልትሰነዝር ትችላለች ተብሎ ተፈርቷል። በዘጠነኛ ቀኑ ጦርነቱ አስፈሪ ቋፍ ላይ ደርሷል።